ነው ከቤት የተደበቅሽ መጣፊው? ይቅርታ። እሺ ይቅርታ ሳይሆን የት ነው የነበርሽው? ደግሞ የማን ስልክ ነው ያዝሽው? በዛ ላይ ደግሞ እንደዚህ ዘንጠሽ። ላንተ ስል ነው። ኧረ አይመስልኝም። ይሄማ ከኔ በፊት ሌላ ቦታ ነበርሽ እንዴ? ቆይሉል ይሄ እኮ የልሹ ልብስ ነው። ምን ችግር አለው? ቆይ ምን ያክል ብትቀራረቡ ነው ልብሷን የሰጠችሽ? በዛ ላይ ማታ አንቺ የለበስሽውን ልብስ ለብሳ አንቺ መስለሽኝ አቀፍኳት። እናት አይደለች? በሰበብ አቀፍኳት። ኑኑ እባክሽ፣ በጣም ነው የሚሆንሽ፣ በጣም ነው የማፈቅርሽ። ከጀርባዬ ምንም አይነት ነገር ለማድረግ እንዳትሞክሪ። እንዴ ምን ማለት ነው? ትጠራጥረኛለህ ማለት ነው? አይደለም፣ ግን ትናንሽ ነገሮች ናቸው ክፍተት የሚፈጥሩት። እኔ ደግሞ እንደዛ እንዲፈጠር አልፈልግም። የምታደርጊውን እያንዳንዱን ነገር ማወቅ አለብኝ። እሺ በቃ ይቅርታ። እሺ። እና አሁንም የት እንደነበርሽ አትነግሪኝም? የትም አልነበርኩም። እሺ በቃ እንደፈለግሽ። ወይኔ እልሹ ጉድ ሰራሽኝ። በቃ ኮርፈኝ። ኑኑዬ አሁን ላይ ተዋረደች። በስተመጨረሻ ቤሉል እውነቱን አወቀ። ኑኑ ለኤልሹ ስትል ያደረገችው ፓውል አሁን ላይ ከጀርባ ሆኖ በቤት ጀርባ በመስኮት ብቅ ብሎ ሁሉንም ነገር ሰማ። እንደውም በጣም ነው የደነገጠችው። በስተመጨረሻ ለኤልሹ ብላ ያደረገችው ነገር እናቷንም አስቆጥቷል። እናቷ በጣም እንስቅስቅ ብለው አለቀሱ። እኔ እኮ ልጅን በእንደዚህ አይነት መንገድ አልነበረም የማውቃት በማለት ለልጇ ለመኩ ነገረቻቸው። እናቷ የኤልሹ እናት በጣም በማልቀሳቸው ምክንያት መኩይም በጣም አዘነ። ሰላም ሰላም፣ ይቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ። ኑኑዬ በስተመጨረሻ ቤሉል ከጀርባ ሆኖ ሁሉንም ነገር ሰማ። ከዛ በፊት ግን ምን እንደሆንሽ ልትነግሪ ትችያለሽ አላት። ከዛ በፊት እቤት ውስጥ ሆኖ በተደጋጋሚ እህቱንም ኤልሹን አይተሻታል እያለ ጠይቋት ነበር። እሷም ምንም ያየችው ነገር እንደሌለና ምንም ነገር እንዳላየች በተደጋጋሚ ነገረችው። እሱም ግቢውን ሁላ ፈተሸ፣ ሊያገኛት አልቻለም። በስተመጨረሻ ከዛ በፊት ስራዬን ቶሎ ልጨርስና አብረን እንሄዳለን፣ ትንሽ ታገሰኝ ብላው ነበር። ግራ ገብቶት አሁን ላይ ከወዳ ሲል በስተመጨረሻ ደወለላት። እዚህ ቦታ ነኝ ና ቶሎ አለችው። በሄደችበት ቅጽበት ቁጭ ብሎ በጣም ተግዞ ነበር። የት እንደሆንሽ ልትነግሪ ትችያለሽ አላት። አይ በጭራሽ የትም አልሆንኩም። እንደዚህ የለበሽው እንደዚህ የዘነሽው ለምንድን ነው በማለት ጥያቄውን ቀጠለ። እሷም ላንተ ነዋ፣ ይሄ እኮ የኤልሹ ልብስ ነው፣ ለእኔ ነው። ከኔ በፊት የሆነ ሰው አግኝተሸዋል ማለት ነው በማለት በጣም ተናዶ አናገራት። በፍጹም አላገኘሁም፣ ትጠረጥረኛለህ ማለት ነው አለችው። እሱም እውነቱን እንድትነግሪ ነው፣ እኔ የሚዋሽ ሰው በፍጹም አልወድም። በተደጋጋሚ ለመናት። እሷ ግን ምንም ነገር እንዳልዋሸች ነገረች። እናቷ ኤልሹ ይሄንን ለብሳ ከዚህ በፊት አይታታለች። ነገር ግን ኑኑዬ እንደዚህ ለብሳ ስታይ በጣም እየጮኸች ነበር እየደነገጠችው። ከዛ በፊትም ከቤቱ ባለቤት ጋራ ቤት ሆና ስትመጣ ይኋት ብላ ለመኩ እየነገረችው። ቤሉል የሚዝናኑበት ገጽ ላይ ቁጭ ብሎ እባክሽን ምን እንደተፈጠረ እንዴት እንደዚህ እንደሆንሽ ልትነግሪ ትችያለሽ ብሏት ነበር። እሷ ግን በፍጹም ምንም የተፈጠረ ነገር የለም እኔን አታምናኝም እንዴ ብለው ነበር። ቤሉል ከዛ በፊት በተደጋጋሚ የጠየቃት የሆነ የደበቀችው ነገር እንዳለ ስለተሰማው ነው። እናቷ ለመኩ አንድ ጊዜ አይደለም ያየኋት፣ ከዚህ በፊትም አይቻታለሁ። አሁን ላይ ከቤሉል ጋራ ስትመጣ ከውጭ አየኋት። እዚህ ቤት ስትቀመጥ የእሷ ቤት እየመሰላት ነው መሰል። እኔ አንድ ጊዜ አይደለም ያየኋት ብላ በጣም ተቆጥታ ነበር። እናቴ እባክሽን ተረጋጊ አላት። ኤልሹንም ይህንን ኤልሹ እንድትቀበላት ያደረገችው ከዚህ በፊት መሲ በተደጋጋሚ ነግራት ነበር። ኤልሹን እና ወይዘሮ ሄለንን ማመን የለብሽም፣ እዚህ ቤት እየፈለገ ቢሆን እነሱን ልትጠነቀቂያቸውና እነሱን ልትፈሪ ይገባሻል። ነገር ግን እሷ አሁን ላይ ኤልሹን ትእዛዝ ሰምታ ከቤሉል ጋርም ከእናቷ ጋር ተጣላች። አሁን ወንድሟ ትዕግስቱ ከልክ አልፏል። በጣም እንደሚመታትና ከዚህ በኋላ እንደዚህ ካየ መልሶ እንደማይምራት በተደጋጋሚ ነገራት።
እሷም ወንድሜ በማለት መለሰችለት። ምንም ምላሽ አልፈልግም። አሁን ላይ ምንም ነገር መስማት አልፈልግም። እናቴ አንድም ባዘለላ በልጆቿ ስታለቅስ እንደማየት የሚያሳም ነገር የለም በማለት ነበር የነገራት። ወይዘሮ ሄለን ኤልሹ ያጠመደችው ትልቅ ወጥመድ እየተሳካላት ይመስላል። አሁን ላይ አፈቅርሻለሁ፣ ወድሻለሁ ብሎ ትምህርቷን ያስተዋት ልጅ በስተመጨረሻ እሷን እያለ ቤት ውስጥ ሲመጣ በኑኑዬ ፍቅር ወድቋል። ይህንን የሰማችው አሁን ላይ ኤልሹ እሱን ለማጥመድ የተጠቀመችባት ትልቅ መሳሪያ ደግሞ ኑኑ ሆናለች። የመሳሪያው ማረፊያ ኑኑ ብትሆንም ኑኑ ደግሞ ሁሉም ሰው ምን እንደተፈጠረ ስለማያውቅ ሁኔታው የምትለብሰው ልብስ ቤተሰቦቿን አስቆጥቷል። በስተመጨረሻ ቤሉል ከመስኮት ላይ ቁጭ ብላ ስልክ እያወራች ያዳምጥ ነበር። ከዛ በፊት ግን ደወለችለት። እንዴ ደውላልኝ ነበር እንዴ አለ በር ላይ ቁጭ ብሎ። አረ በጭራሽ አልደውልላትም። ከራሱ ጋር መነጋገር ጀመረ። በስተመጨረሻ ፍቅር ነውና ፍቅር ደግሞ አሸናፊ ነው። ምንም ማድረግ አልቻለም። ደወለላት፣ ቢዚ ይላል። መልሶ ደወለ፣ ቢዚ ይላል። በጣም ተደናገጠ። ይሄ ማለት ሌላ ሰው ጋር እያወራች ነው ማለት ነው። ይህ ስልክ አዲስ ከሆነና ስልክ ቁጥሩ አዲስ ከሆነ እንዴት ሌላ ሰው ልታወራበት ቻለች? ብሎ እየሮጠ ወደ ክላሷ ሄደ። በመስኮት ጠጋ ብሎ ነበር ያያት። ቤሉል የሚሰማውን ነገር ማመን አቅቶት ነበር። አፉን በጣም አፍኖ መጮህ ለራሱ አስፈልጎት ነበር። በቅጽበት ግን በጣም ደነገጠ። የሚሰማውን ነገር መቋቋም ስላቃተው በመስኮት በቅ ብሎ በጣም ተናደደ። በስተመጨረሻ ኑኑዬ ዳንግጣ ስልኩን ከጀርባው አደረገች። አሁን ላይ ትልቅ ስህተት እንደሰራች ምንም አልገባትም። ኤልሹ ከዚህ በፊት ሜካፕ አድርጋ መጫወቻ አድርጋታለች። በዛ ላይ ደግሞ በጣም ብዙ ነገር አድርጋታለች። ይህንን መሲ ስለምታክ ኤልሹን ማመን የለብሽም፣ ከዚህ በኋላ ኤልሹን ደግመሽ እንዳታምኒ ብላት ነበር። ወንድሟ ለራሱ ለምን እንደዛ እንዳደረገችና ሜካፕ እንደዛ አድርጎ እንደቀባቻት ግራ ገብቶት ነበር። አሁን ላይ ከዛ በላይ ግን በጣም ያዘነችባት እናቷ ነበረች። እናቷ እንስቅስቅ ብላ እያለቀሰች ነበር። መኩ በጣም ተናደደ። እናቱ ፊት ግን እሷን ማስከፋትና መናገር ስላልፈለገ ቶሎ በይ ክላስሽ በቀጥታ እመጣለሁ፣ ልብስሽን ቀይረሽ ጠብቂኝ አላት። እናቱም ቁጭ ብላ መሲ ክላስ ላይ በጣም እየተንሰቀሰቀች ማልቀስ ቀጠለች። እናቴ እባክሽን አታልቅሽ፣ ለምንድን ነው የምታለቅሽው አላት። እኔ ጥሩ ልጅ ናትና የኔ ምስኪን ናት እያልኩኝ የምላልጅ ከተለያየ ወንድ ጋራ እየተሸጎጠች እያሳፈረችኝ እንዴት ነው ማላለቅሰው? ምን እያልከኝ የኔ ልጅ አለችው። እማዬ ማልቀስ እኮ ምንም ምክንያት አልሆንም፣ እባክሽን ሁሉም ነገር ይስተካከላል በማለት ነበር ምላሽ የሰጣት። ሁሉም ነገር እንደሚስተካከል እኮ እያየሁ ነው። ጥሩና ደግ የተባለችው ልጅ ከተለያዩ ወንዶች ጋር አንድ ጊዜ ሳይሆን በጣም ብዙ ጊዜ አይቻታለሁ። ልጄ እኔ ትስተካከላለች ብዬ ነበር። ከዚህም በፊት ወይዘሮ ሄለን ልጅሽን ስርዓት ብታስይጂ አስይጃት ብላኝ ነበር። እኔ ግን የኔ ልጅ ምናልባት የሰው ልጅ ስለሆነች ጠልታት ነው በማለት ነበር የተናገርኩት። አሁን ግን እውነቷ መሆኑ ገብቶኛል አለች። መኩ በጣም ተናደደ። ራሱን ተቆጣጥሮ ሁሉም ነገር ያልፋል፣ ይስተካከላል፣ የኔ እናት አንቺ ብቻ መረጋጋት ይኖርብሻል በማለት አጽናናት። ነገ አንድ ነገር አድርጎ ቢተውሽ የምትጸጸችው ራስሽ ነሽ። ወንድ ልጅ ወንድ ነው። አሁን ላይ እዚህ ቤት ስለምትቀመጪ ቤትሽ መስሎሽ ከሆነ ተሳስተሻል። ምን አይነት ባለጌ ልጅ ሆነሻል በማለት ነበር ኑኑዬን እናቷ እየተቆጣቻት። ኑኑ እናቴ እንደዚህ እኮ አይደለም ብላ ለማስረዳት ሙከራ አድርጋ ነበር። እናቷ ግን በጭራሽ ይሄ መሆን የለበትም፣ አንቺ መቼም አትቀየሪም። እንዴት ነው ጥሩና ጥሩ ልጅ ነሽ የተባልሽው ልጅ በእንደዚህ አይነት መንገድ ልትቀየር የቻልሽው? በተደጋጋሚ አይችሻለሁ በማለት በጣም ተናደደችባት። መኩ እናቱን ለማረጋጋት ሞክሮ ነበር። እናቱ ግን በጣም ተናዳ ሄደች። አሁን ቀጥታ ወደ ክላስሽ ግቢና ልብስሽን ቀይሪ፣
ከዚያ በኋላ የምንነጋገር ይሆናል አላት መኩዬ ኑኑን እህቱን። እሷም እየሮጠች ወደ ክላስ ገባች። እናቷ በጣም አዝነውባታል። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።